ነቢ ሰለላሁ ዐለይሂ ወሰለም ከዱዓ ሁሉ የምትበልጠው እቺ ዱዓ ናት። አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ የተገባ ነው። አልሐምዱሊላህ መሬትን ይሞላል ብለዋል። ሱብሃንአላህ በመሬትና በሰማይ መካከል ያለውን ክፍተት ይሞላል። ጧሃራ የኢማን ግማሽ ነው። ሰላት ኑር ነው። ሰደቃ ብርሃን ነው። ጾም ጋሻ ነው። ቁርአን ወይ ይመሰክርልሃል ወይ ይመሰክርብሃል። ነቢ ሰለላሁ ዐለይሂ ወሰለም ሰውየው ከሰላት በኋላ የምትደረገው ዱዓ ተውሂድ ናት አሉ። اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذو الجد منك الجد ጌታ አንተ የሰጠኸውን የሚከለክል የለም፣ አንተ የከለከልከውን ደግሞ የሚሰጥ የለም። የዓለም ሕዝብ ተሰብስቦ ከሰውም ከጅን ከመላእክም ተሰብስቦ አንተን የሚጠቅምህ ቢመስልህም አንተን አይጠቅምህም ብለዋል። ምናልባት ከተጠቀሙ አላህ የጻፈልህ ነው። አብደላህ ብንታ ከሰውም ከጅን ተሰብስቦ ደግሞ አንተን ለመጉዳት ቢፈልጉ አንተን አይጎዱ። ምናልባት ከጎዱ ቀለሚቱ ቀድማህ ነው አሉ ሰለላሁ ዐለይሂ ወሰለም። ስለዚህ አብደላህ ለአላሁን አላህ ይሁና፣ አላህን ጠብቀው አላህ ይጠብቃል። አላህን ፈልገው ከፊት ለፊት ታገኘዋለህ። ባሪያሁን ባሪያ ይደረግልሃል። ባሪያ አልሆንም ካልክ ግን የባሪያ ባሪያ ትደረጋለህ። ጅቡቲ ስንገባ ደግሞ አንድ ጊዜ ማለት ነው እንደዚህ ያለን አላህን ለማግኘት ከፈለጋችሁ 222 እንኳን 222 እንኳን ኡስታዝ ምን ማለት ነው 222 ማለት አሉ። በጅቡቲ አቆጣጠር 2 ሰዓት ማለት ከሌሊቱ 8 ሰዓት መነሳት ማለት ነው። ሁለተኛው 2 ደግሞ 2 ረካዓ መስገድ ነው አሉ። ሶስተኛው 2 ከሁለት አይን እንበዱ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ለሊት መቆም የሙእሚን ሸረፍ ነው። መሐመድ የፈለከውን ያክል ስራ ሂሳብ ትደረጋለህ። የወደድከውን ተጠቀም፣ አንድ ቀን ትለያለህ። የፈለከውን ያክል ቆይ፣ አንድ ቀን ትሞታለህ። ለሊት ቁም። ለሊት መቆም የሙእሚን ሸረፍ ነው። የሰው ልጅ መከበሪያው ሰዎች ያለውን አለ መጠየቁ ነው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞች የሐላል ገንዘብ መብላት ኒዕማ፣ የሐላል ገንዘብ መብላት አንድ ሰው ጥሩ ሰው የመሆኑ ምልክቱ የሐላል ገንዘብ መብላት። በማንኛውም አጋጣሚ ሰውየው አላህን መፍራትና ለመፍራቱ በርግጥ የሚታወቀው ሰው ያለበት ቦታ ላይ ብዙ ሰው አላህን ይፈራል ተብሏል። ሰው የሌለበት ቦታ ላይ እድሉ መጥቶለት አላህን ፈርቶ ከዛ ነገር ራሱ ይሻሉ። ኢማም ምንድነው አላቸው። ሰሃባው መጣና ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ማለት ምንድነው? ያላህ መልእክተኛ አላቸው። ጥሩ ነገር ስትሰራ ደስ ካለ አሉት። መጥፎ ነገርስ ደግሞ መጥፎነቱን አውቆ ከዛ ነገር ከራቅ ይሄ የኢማን አንዱ ምልክት ነው።